በቀን ውስጥ ስንት ሰዓት ስልካችሁ ላይ እንደምታሳልፉ ቆም ብላችሁ አስባችሁ ታውቃላችሁ? 2 ሰዓት፣ 4 ሰዓት ወይስ ከዛ በላይ? እስኪ ዛሬ አንድ ከባድና ሁላችንም ሊያጠያይቅ የሚገባ ጥያቄ ልጠይቃችሁ። በእጃችሁ ላይ ያለው ይሄ ስማርት ስልክ ጊዜያችሁን በከንቱ የሚሰርቅ ትልቁ ጠላታችሁ ነው ወይስ ስራችሁን በመቅለል ወደ ስኬት የሚያፋጥናችሁ የቅርብ ወዳጃችሁ? እንኳን ወደ የስኬት መንገድ ዩቱብ ቻናል በሰላም መጣችሁ። አብዛኞቻችን በእጃችን ላይ ያለው ስማርት ስልክ ለምሳሌ አይፎን ወይም ሳምሰንግ ሊሆን ይችላል፣ ወይም ሌላ ዘመናዊ ስልክ የምንጠቀመው ፌስቡክ፣ ቲክቶክ ቪዲዮ ወይም ጌም መጫወት ብቻ ነው። ስልካችን የዓለማችን መረጃ በእጃችን ያስገባ እጅግ ረቂቅ ቴክኖሎጂ ሆኖ ሳለ እኛ ግን ለመዝናኛ ብቻ እናውላለን። ነገር ግን ይህንን ትልቅ አቅም ያለው መሳሪያ ትክክለኛዎች መተግበሪያዎች ወይም አፖች በመጫን ብቻ ሕይወታችን ወደ ተሻለ ደረጃ ልንቀይርበት እንችላለን። ዛሬ ከእንቅልፋችሁ ስትነሱ ጀምሮ እስከሚተኙበት ሰዓት ድረስ የሥራ ቀናችሁን ሙሉ ለሙሉ ሊቀይር የሚችሉ ስራን የሚያቃልሉ 5 ምርጥ የሞባይል አፖችን ይዤላችሁ መጥቻለሁ። እያንዳንዳችሁን አፖች ለምን እንደምትጠቀሙ በዝርዝር ከነገርኳችሁ በኋላ አፑን በሕይወታችሁ ላይ እንዴት ተግባራዊ እንደምታደርጉ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻ ከተከታተላችሁ ስልካችሁን ከጊዜ ሌብነት ወደ ሥራ መሳሪያነት እንደምትቀይሩት 100% እርግጠኛ ነኝ። አንደኛ፣ ቱዱስት አፕ። ይህን አፕ ለምን እንጠቀምበታለን ብላችሁ ከጠየቃችሁኝ ዋና ምክንያቱ የሰው ልጅ አእምሮ የተፈጠረበት መንገድ መረዳት ስለሚያስፈልግ ነው። አእምሮአችን አዳዲስ ሀሳቦች ለማመንጨት ለመፍጠርና የገጠሙትን ችግር ለመፍታት እንጂ መዝገብ ቤት ሆኖ መደረግ ያለባቸውን ስራዎች ለማከማቸት የተፈጠረ አይደለም። በየቀኑ ይህን ማድረግ አለብኝ፣ ለዚህ ሰው መደወል አለብኝ፣ ያንን ዕቃ መግዛት አለብኝ እያልን በጭንቅላታችን ውስጥ እናከማችና ቀኑ ሲያልቅ ግማሹን ረስተነው እናገኛለን። ይህ መዘንጋትና ያልተሰሩ ስራዎች መብዛት ደግሞ ለከፍተኛ ጭንቀት ይዳርገናል። ቱዱስት የተባለው አፕ ይህንን ችግር ሙሉ ለሙሉ ይቀርፋል። የዕለት ተዕለት ስራዎቻችን በቅደም ተከተል እንድናስቀምጥ፣ ቅድሚያ የሚሰጣቸውን እንድንለይና የትኛውም ትንፋሽ የማያስቆርጥ ስራ እንዳያመልጠን ይረዳናል። ጭንቅላታችንን ከመስታወት ሸክም ነፃ በማድረግ ስራውን በጥራት መስራት ላይ ብቻ እንድናተኩር ያደርገናል። ታዲያ ይህን አስገራሚ አፕ ወደ ህይወታችን አስገብተን እንዴት ነው በዕለታዊ ተግባራችን ላይ የምንጠቀምበት? አጠቃቀሙ በጣም ቀላልና ማንም ሰው በቀላሉ ሊጠቀምበት የሚችል ነው። በየቀኑ ማታ ከመተኛታችሁ በፊት ወይም ጠዋት ከእንቅልፋችሁ ስትነሱ አፑን ትከፍቱና በዛን ቀን ልታደርጋችሁ ያሰባችሁን ነገሮች በሙሉ በዝርዝር ትጽፋላችሁ። ለምሳሌ ጠዋት 2 ሰዓት ላይ መጽሐፍ ማንበብ፣ 4 ሰዓት ላይ ለሥራ ጉዳይ ደንበኛ ማግኘት፣ 8 ሰዓት ላይ ደግሞ የዩቱብ ቪዲዮ ኤዲቲንግ ማድረግ እያላችሁ ትመዘግባላችሁ። ስራችሁን ከጻፋችሁ በኋላ ቀኑ ሲጀምርና እያንዳንዱ ስራ ሰርታችሁ ስትጨርሱ አፑ ላይ ከስራ ጎን ያለችውን ትንሽ ክብ ምልክት በመጫን ታጠፉታላችሁ። ልክ ስትጫኑት ደስ የሚል ድምፅ እያሰማ ስራው ከተሰሩት ዝርዝር ውስጥ ይገባል። ይህ አንዱን ስራ ጨርሶ የመሰረት ስሜት በአእምሮአችን ውስጥ የደስታ ሆርሞን እንዲመነጭ ያደርጋል። ይህም በቀጣዩም ስራ በከፍተኛ ሞራልና በኃይል እንድንሰራ ትልቅ መነሳሳት ይፈጥርብናል። ሁለተኛ፣ ፎረስት አፕ። በአሁኑ ጊዜ ትልቁ የትውልዳችን ፈተና ስራ ማጣት ወይም እውቀት ማጣት ሳይሆን ትኩረት ማጣት ይሆናል። ይህን አፕ ለምን እንጠቀምበታለን ስንል ስልካችን የፈጠረብን ሱስ ሰብረን ወደ ጥልቅ ስራ ለመግባት ስለምንፈልግ ነው። አንድ ትልቅ ትኩረት የሚፈልግ ስራ ጀምረን ገና 5 ደቂቃ ሳይሞላን ፌስቡክ ወይም ቴሌግራም ላይ አዲስ መልእክት ሲገባ የሚሰማን ድምፅ ሰምተን ስራችንን እናቋርጣለን። ያንን መልእክት አይተን ለመመለስ ሰዓታት ያልፋሉ። ይህ አፕ ስልካችሁ ትኩረታችሁን እንዳይሰርቅና አእምሮአችሁን ሰብስባችሁ አንድ ስራ ላይ ብቻ እንድታተኩሩ የሚያስገድድ ነው። በጨዋታ መልክ የተሰራ እጅግ ምርጥ አፕ ነው። ፎረስት አፕን መጠቀም ልክ አስደሳች ጌም እንደመጫወት ነው። አንድ ትኩረት የሚፈልግ ስራ ሊሰሩ ስትዘጋጁ፣ ለምሳሌ ለፈተና ለማጥናት፣ መጽሐፍ ለማንበብ ወይም አስፈላጊ ሪፖርት ለመጻፍ ስትቀመጡ ፎረስት አፑን ትከፍታላችሁ። በመቀጠልም ለስራ የሚጠቅማችሁን ሰዓት ትሞላላችሁ። ለምሳሌ 30 ደቂቃ ሊሆን ይችላል። ልክ ሰዓቱን ስታስጀምሩ በስልካችሁ ስክሪን ላይ አንዲት ትንሽ የዛፍ ችግኝ መብቀል ትጀምራለች። በዛች 30 ደቂቃ ውስጥ ስልካችሁን ሙሉ ለሙሉ ትታችሁ ስራችሁን በትኩረት ከሰራችሁ ዛፏ እያደገች ሄዳ ትልቅና የሚያምር ዛፍ ትሆናለች። ነገር ግን 30 ደቂቃ ሳልቅ አፑን ዘግታችሁ ወደ ሌላ አፕ ከገባችሁ ያቺ የምታድግ ዛፍ ወዲያውኑ ትደርቃለች ወይም ትሞታለች። ማናችን ቢሆን
የተከልነውን ዛፍ መግደል ስለማንፈልግ አፑም በስነ ልቦናዊ መንገድ ስልካችን እርግፍ አድርገን እንድንተውና ስራችን በጥራት እንድንሰራ ያስገድደናል። ሶስተኛ አፕ ጎግል ኪፕ። ምርጥ የሚባሉ ሀሳቦች፣ የፈጠራ ስራዎችና ለችግሮቻችን መፍትሄዎች ወደ አእምሮአችን የሚመጡት ኮምፒውተር ፊት ቁጭ ብለን ስንጨነቅ ወይም ቢሮ ውስጥ ስንሰራ አይደለም። ብዙ ጊዜ እንዲህ አይነት ወርቃማ ሀሳቦች የሚመጡት መንገድ ላይ ስንሄድ፣ ታክሲ ውስጥ ተቀምጠን በመስኮት ስንመለከት፣ አሊያም ማታ ልንተኛ ስንል ነው። እነዚህ ሀሳቦች ወዲያውኑ ካልመዘገብናችሁ ደግሞ እንደመጡት ሁሉ በአጭር ደቂቃ ውስጥ ተመልሶ ይጠፋሉ። ጎግል ኪፕ እንደዚህ አይነት ፈጣንና ድንገተኛ ሀሳቦችን ወዲያውኑ ለማስቀረትና እንዳይረሱ ለማድረግ የተሰራ እጅግ ጠቃሚ አፕ ነው። ታዲያ እንዴት ነው ሕይወታችን እንዲያቀልልን አድርገን የምንጠቀምበት? ጎግል ኪፕን መጠቀም ከባህላዊ መስታወሻ ደብተር ይልቅ እጅግ በጣም ቀላልና ዘመናዊ ነው። ልክ መንገድ ላይ ያላችሁ አንድ ምርጥ የዩቱብ ቪዲዮ ሀሳብ ሲመጣላችሁ ወዲያውኑ ስልካችሁን አውጥታችሁ አፑን ትከፍታላችሁ። ሀሳቡን በጽሁፍ ማስቀመጥ ትችላላችሁ። አፑ ላይ ለማስቀመጥ የሚያስቸግራችሁ ቦታ ላይ ከሆናችሁ ደግሞ አፑ ላይ ያለውን የማይክሮፎን ምልክት ተጭናችሁ ሀሳባችሁን በድምፃችሁ ብቻ ሪከርድ ማድረግ ትችላላችሁ። ከዚህም በተጨማሪ መንገድ ላይ ለስራችሁ የሚጠቅም ነገር ብታዩ የካሜራ ምልክቷን ነክታችሁ ፎቶ በማንሳት ከነመስታወሻ ማስቀመጥ ትችላላችሁ። ከሁሉም በላይ የዚህ አፕ ትልቁ ውበት ከጎግል አካውንታችሁ ጋር መያያዙ ነው። ይህ ማለት ስልካችሁ ቢበላሽ ወይም ቢጠፋ እንኳን አፑን በሌላ ስልክ ወይም ኮምፒውተር ላይ ስትከፍቱት ማስታወሻችሁን በሙሉ ያለምንም ችግር ጠብቃችሁ ታገኛላችሁ። አራተኛ አፕ ኖሽን። ኖሽን ለምን እንጠቀምበታለን የሚለው ስናነሳ ሕይወታችን በተለያየ ቦታ የተበታተነ ሳይሆን በአንድ ማዕከላዊ ቦታ የተደራጀ እንዲሆንልን ስለሚያስፈልግ ነው። ኖሽን ለትላልቅ የህይወት ፕሮጀክቶች፣ ለቢዝነስ እቅዶችና አጠቃላይ የህይወት ግቦችን ለማስተዳደር ወደር የሌለው መሳሪያ ነው። በተለይ የዩቱብ ቻናል ያላችሁ ወይም የቢዝነስ እቅድ ያላችሁ ሰዎች የቪዲዮ ስክሪፕቶቻችሁን፣ የፋይናንስ ወጪያችሁንና እቅዳችሁን በአንድ ቦታ አሰባስባችሁ ለመያዝ ከኖሽን የተሻለ አፕ የለም። በዘመናዊ አጠራር ይህ አፕ ሁለተኛ አእምሮ ወይም ሴኮንድ ብሬን የተባለ ይታወቃል። ታዲያ እንዴት ነው ይህን አፕ መክፈትና መጠቀም የምንችለው? ኖሽን መጀመሪያ ላይ ሲያዩት ትንሽ የተወሳሰበ ሊመስል ይችላል። ነገር ግን ከለመዳችሁ ከሱ ውጭ መጠቀም አትፈልጉ። አፑን ከከፈታችሁ በኋላ የተለያዩ ፔጆችን መፍጠር ትችላላችሁ። ለምሳሌ የ2018 ግቦቼ የሚል አንድ ገጽ፣ የዩቱብ ቪዲዮ ሀሳቦችና ስክሪፕት የሚል ሌላ ገጽ፣ የወራዊ ባጀት መቆጣጠሪያ የሚል ሌላ ገጽ መክፈት ትችላላችሁ። እያንዳንዱ ገጽ ውስጥ ገብታችሁ በሰፊ መጻፍ፣ የሚያማምሩ ሰንጠረዦችን መስራት፣ ምስሎችን ማስገባትና ሌሎች አስፈላጊ መረጃዎችን ማስቀመጥ ትችላላችሁ። አንድ ሲስተሙን ከዘረጋችሁ በኋላ ሕይወታችሁ ምን ያህል ቀላልና ተደራጀ እንደሚሆን ስታዩ ትገረማላችሁ። አምስተኛና ወሳኙ አፕ ጎግል ካላንደር። ስኬታማ ሰዎች ሁሉ የሚሞሉበት አፕ ጎግል ካላንደር ነው። ይህን አፕ ለምን እንጠቀምበታለን? ምክንያቱም ጊዜን ማስተዳደር የሚባል ነገር በራሱ ስለሌለ ነው። ጊዜ በራሱ በፍጥነት ይጓዛል። ማስተዳደር የምንችለው ራሳችንና በጊዜ ውስጥ የምንሰራ ተግባር ብቻ ነው። ብዙዎቻችን ባገኙት አጋጣሚ ይህንን ይሰራለሁ ብለን እናስባለን። ነገር ግን ያ አጋጣሚ መቼም አይመጣም። በሕይወት ውስጥ አንድ መሪ አለ። ካላንደር ላይ ያልሰፈረና የተወሰነ ሰዓት ያልተሰጠ ስራ መቼም አይሰራም። ጎግል ካላንደር ቀናችሁ፣ ሳምንታችሁና ወራችሁን በሰዓት ከፋፍላችሁ በእቅድ እንድትመሩት የሚያስገድዳችሁ ምርጥ አፕ ነው። አፑን ስትከፍቱት የቀኑን 24 ሰዓት በዝርዝር ያመጣላችኋል። እናንተ ማድረግ ያለባችሁ እያንዳንዱ ሰዓት ለምን እንደምታውሉት መመደብ ነው። ለምሳሌ ከጠዋቱ 2 ሰዓት እስከ 4 ሰዓት ያለውን ጊዜ ለጥናት ብላችሁ ትመድባላችሁ። ከቀኑ 8 ሰዓት እስከ 10 ሰዓት ያለውን ጊዜ ስፖርት ለመስራት ወይም ስክሪፕት ለመጻፍ ብላችሁ ትመድባላችሁ። ሰዓቱ ሲደርስ ስልካችሁ ራሱ ድምፅ በማሰማት ምን መስራት እንዳለባችሁ ያስታውሳችኋል። በዚህ መንገድ ቀናችሁ እንዴት እንደሄደ፣ የትኛ ሰዓት ላይ ረፍት ማድረግ እንዳለባችሁ በግልጽ ታያላችሁ። ማንም ሰውና ምንም አይነት ድንገተኛ ነገር መጥቶ ያቀዳችሁትን ጊዜ ዝም ብሎ እንዳይሰርቆ ጠንካራ ግድግዳ ትገነባላችሁ ማለት ነው። እንግዲህ የተከበራችሁ የቻናላችን ቤተሰቦች ስማርት ስልካችሁ ጊዜያችሁን የሚያቃጥል እሳት መሆኑ ቀርቶ ስኬታችሁን የሚያፋጥን ጠንካራ ሞተር እንዲሆን ከፈለጋችሁ እነዚህ 5 አፖች ከዛሬ ጀምራችሁ ናችሁ መጠቀም ጀምሩ። ኦዲስቲን በመጠቀም የዕለት ስራችሁን አቅዱ። ፎሬስት አፕን ተጠቅማችሁ ትኩረታችሁን ሰብስቡ። በጎግል ኪፕ ፈጣን ሀሳባችሁን ያዙ።
ኖሽንን በመጠቀም አጠቃላይ ሕይወታችሁን አደራጁ። እንዲሁም በጎግል ካላንደር ጊዜያችሁን በቁጥጥር ስር አውሉ። እነዚህ አፖች ከስልክ ሱሰኝነት አውጥቶ ስራን ወደ ማቅለልና ምርታማነትን ወደ ማሳደግ እንዲያሸጋግራችሁ አልጠራጠርም። እስኪ አሁኑኑ በቅንነት ራሳችሁን ጠይቁና መልሱን አካፍሉ። ዛሬ በሰፊ ካየናችሁ ከእነዚህ 5 አፖች ውስጥ ለእናንተ የሕይወት ዘይቤ በጣም ቅርብ የሆነና ዛሬውኑ ስልካችሁ ላይ ጭናችሁ መተግበር የምትጀምሩት የትኛው ነው? አፑን ለምን እንደወደዳችሁና ምን ሊሰሩበት እንዳሰባችሁ ይባካችሁ አሁኑኑ ኮሜንት ላይ ጻፉልኝ። የሁላችሁንም አስተያየት በጉጉትና በደስታ አነባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና አንዳች አዲስ እውቀት ከተማራችሁበት ላይክ ማድረጋችሁን አትርሱ። እንዲህ አይነት ምርታማነት የሚጨምሩና የሕይወት ክህሎታችሁን የሚያስተምሩ አዳዲስ ቪዲዮ ሁልጊዜ እንዲደርሳችሁ ደግሞ የስኬት መንገድ ቻናላችሁን ሰብስክራይብ አድርጋችሁ የደውል ምልክቷን በማብራት ቤተሰብ ይሁኑ። ለምትወዱና ስኬቱን ለሚመኙለት ሰው ሁሉ ይህንን ቪዲዮ ሼር በማድረግ አካፍላችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።